ሆነ ይህ ጥቁር ነገር አለ ሴቶች የሚለብሱት የሴቶች አይደለም። በነገራችን ላይ በእኛ የወንድ ልብስ ነው። አንዳንድ ገገማዎች እታዘባለሁ እና ሴቶች እኮ ሰይጣን እኮ ናቸው። ለምን ሲባል አይ ጥቁር ነገር ስለሚለብሱ እና እነ አባ ማቲያስ የሚለብሱት ሊቀ አጋንንት ስለሆኑ ነው። እናንተ ደንቆሮዎች ምንም እውቀት የላቸውም። ፎንጋ ናቸው። በነገራችን ላይ ገንገበት የሆነ ማህበረሰብ ነው እና የሚለበሰውን ጥቁር ልብስ አረብ ሀገር እከካቸውን ለማራገፍ የሄዱ ገረዶች ይለብሱታል። ቪዲዮ ይሰራሉ ምናምን ነገር እሱን ለብሰው ማለት ነው። አረብ ሀገር እከካቸውን እያራገፉ ከዛ በጨለማው ዘመን ምናምን ነገር ብለው እሱን ቪዲዮ እንትን ያደርጉታል። አምጥተው ደግሞ ከመስቀል አንገታቸውን እንትን አድርገው ውሸት እኮ ነው እንጂ ውስጣቸው እኮ ባዶ ነው። መስቀል አንገታቸውን አድርገው ወደ ብርሃን ከመጣው በኋላ ምናምን ነገር ብለው ማንነቷ እኮ ክርስቲያኑና የተወለደች ክርስቲያኑና የምትኖር እኮ ናት። እንደዚህ አይነት ቅጥፈት እንደዚህ አይነት ውሸት አይሰራም። እኔ ነኝ የማጋልጣቸው። በነገራችን ላይ እኔ አጋልጣቸዋለሁ። ተው አያስፈልግም። ገረድ ነሽ። በግርድና ዓለም ስትኖሪ አረብ ሀገር ተጥለሽ እየሰራሽ የለበስሽው ልብስ ነው። አንገትሽን ተረግጠሽ እከክሽን ለማረገፍ የለበስሽው ልብስ ነው። እንደው ብትለብሺው ጥሩ ነበር እኮ የድንግል ማርያም አርአያ ትሆኚ ነበር። እንደዛ ብታደርጊው ኑሮ ብትሸፋፈኑ ኑሮ እንደዛ ነበር እኮ ትክክለኛው ነገር። እና እከካሞች ሰውን ለመሸወድ አመክሩ። ትክክል አይደለም፣ ውሸት ነው እሱ። የሚያምናችሁ የለም። ሁለተኛ ደግሞ ወንዶቹ ራሱ እኔ ሙስሊም ነበርኩ አብዱራህማን ጀሊሉ ሙሐመድ ምናምን ኢብራሂም ሳላህ ምናምን እያላችሁ የምትመጡ የኦርቶዶክስ ተወላጆች ተው፣ ውሸት ነው፣ ውሸት ነው። አንድ ሙስሊም ከእምነቱን ትቶ አይወጣም። ውሸት ነው። ምክንያቱ እምነታቸው እነሱ ተረድተውታል፣ አንብበው ታንጸው ነው የሚያድጉት። በነገራችን ላይ የሚተውበት ምንም አይነት ምክንያት የለም። መንፈሳዊ ጥያቄ ቢጠይቁ መልስ አላቸው። እነሱ ይመልሳሉ። አባቶቻቸው ጠይቁ ይመለስላቸዋል ነው የሚሏቸው። ዓለማዊ ጥያቄ ራሱ እንዴት አድርገው ህይወታቸውን መምራት እንዳለባቸው ቢጠይቁ ይመለስላቸዋል። መልስ አለው። ቆሻሾች የአርፍ ርፋሪ ቄጥህን ውስጥ ተሸክመ ይዞርክ ቄጣጣቢ ምናምን ብለህ ሙድ የምትይዝ መሀይም ህዝብ መለወጥ አለብህ። እኔ ይገርመኛል እኮ የዘመኑ ሰዎች ናቸው እነሱ። ከብዙ ሺህ ዓመታት በፊት የተደነገገ ህግ አሁን ዘመናዊነት ነው። በአሁን ብታስበው ማለት ነው ዘመናዊነት ነው። ጽዳት ዘመናዊነት ነው። ጽድት ብሎ ምናምን ነገር በቀን ምናምን ነገር ጌታቸውን ድፍት እያሉ ጌታቸውን ያስታውሳሉ። አለቀ። እንደዚህ ይሄ ነው እምነት ማለት መንፈሳዊነት ይሄ ነው። በነገራችን ላይ ግማታሞች